ትግራይ ታሪክ በፍጹም የሚባለው አይደለም። ከትግራይ የትግራይ አካል ሊሆን አንድ አመትም እንኳን የትግራይ ገዢዎች በነበሩበት ጊዜ ወልቃይትን ግብርን አስገብረው አያውቁም። እኛ ወልቃይት ጠገዴ አማራ ስለመሆኑ ጎረቤቶቻችን ኤርትራውያን አሉ መመስከር ይችላሉ። እኛ እንዲያውም አያቶቻችን የሚነግዱት የሚገናኙት የነበሩ ከውጭ ጋር በኤርትራውያን አድርገው በተሰነይ ባጽ አስመራ ይነግዱ ነበር አማራዎቹ እንጂ ከትግራይ ጋር ግንኙነት አልነበረም። የዚያን ጊዜ የትግራይ ሰዎች ታህሳስ ይመጣሉ ለስራ እስከ ጉንበት በእኛ አካባቢ ባህል ካመካ ቤት መስራት ሙያ የለም። የትግራይ ሰዎች ይሰሩታል። ይህንን የቀን ሰራተኞች ሆነው ይሰራሉ። ጉንበት ሲሆን ደግሞ ወደ አገራቸው ተሻግረው ይሄዳሉ። በእንደዚህ ነው የወልቃይት ጠገዴ ህዝብና የትግራይ ህዝብ የሚታወቀው። ከዚህ በተረፈ ይህን የሚባል አካባቢ እንኳን አቅንተናል የሚል በታሪክ የላቸውም። ሁለተኛ የውጭ ጸሐፊያን መጽሐፍቶችን ማየት ይቻላል። ከዚያ ተነስተን እኛ የትግራይ ስነ ልቦና የለንም ነው